ታሪካችን የሚጀምረው ሙጂ የተባለች አንዲት የሃይስኩል ተማሪን እያስመለከተን ነው። ሙጂም በህይወቷ ጭንቀት የማታውቅና ሁሌም ነገሮችን ቀለል አድርጋ የምታይ ሴት ነበረች። በኋላም ክላስ ስትገባ አንድ ጋዜጣ አግኝታ ለዓመታት የአይን ፍቅር የነበረባትን ኪያንግ የተባለ ልጅ ትመለከተዋለች። ኪያንግም እንደሚታየው መልከ መልካም ብቻ ሳይሆን ዳጎስ ያለ ገንዘብም ያለው የሀብታም ልጅ ነበር። ሙጂ ምንም እንኳን ከሱ ጋር ተጋብታ መኖር ብትፈልግም ህይወታቸው የአንድ ሳንቲም ሁለት ገጽ መሆኑን ስለምታውቅ ተስፋ ከቆረጠች ሰንበትበት ብላለች። በመጽሔቱ ሁለተኛ ገጽ ላይም ኪያንግ ከሶስቱ ጓደኞቹ ጋር ሆነው ሚስትን ፍለጋ በተሰኘ አንድ ፕሮግራም ላይ የትዳር አጋር ፍለጋ ሊቀርቡ እንደሆነ ትመለከታለች። ሙሉ ጓደኞቿን በነገሩ ተደንቀው ቶሎ ለመመዝገብ መሽቀዳደም ይጀምራሉ። በዚህም መሃል ግን ሙጂን ገፍትረው ይጥሏታል። ከወደቀችበትም በመነሳት በቻለችው መጠን ቶሎ ተመዝግባ ውጤቱን መጠባበቅ ትጀምራለች። ታሪካችንም ማስቀጥሎ የሙጂ እናት ምንም እንኳን ተምራ የራሷ ስራ የነበራት ቢሆንም አባቷን ካገባችው በኋላ ግን ሙሉ በሙሉ ትምህርቷንም ይሁን ስራዋን ትታ በዳቦ ቤታቸው ውስጥ እሱን እያገዘችው መኖር እንደጀመረች ያስመለክተናል። ሙጂም የእናቷን ህይወት ጠንቅቃ ስለምታውቅ ማግባት ያለባት ወንድ ሰርቶ የተሳካለት እንደሆነ ሁልጊዜ ታስብ ነበር። በቀጣዩ ቀንም በትምህርት ቤት የአካል እንቅስቃሴ እያደረጉ እያለ በስልክ ተደውሎ ሚስትን ፍለጋ ከተሰኘው የቴሌቪዥን ፕሮግራም ተመርጣ ውድድሩ ውስጥ እንደገባች ይነገራታል። እስከዛሬ ስለሱ ስታስብ የቆየችውን የአይን ፍቅሯንም ልታገኘው በመሆኑ በጣም ደስ ትሰኛለች። በቀጣዩ ትዕይንትም ሙጂ ፕሮግራሙ በተዘጋጀበት ሆቴል ደርሳ ወደ ውስጥ ገባለች። በውስጥም የተለያዩ ቆነጃጅት ሴቶች በቆነጃጅት ቀሚሳቸው ውስጥ ሆኖ ትመለከታቸዋለች። ከትምህርት ቤት ልብሷን እንኳን ሳትቀይር ወደ ፕሮግራሙ የሄደችው ሙጂም ልብሷን እያዩ በሷ ላይ መሳቅ ይጀምራሉ። ለነገሮች ግድ የሌላት ሙጂም ትታቸው ሄዳ ምግብ መብላት ትጀምራለች። ምንም እንኳን እየተቀረጸች እንደሆነ እሷ ባታውቅም በውስጥ ግን አራቱ ጓደኛ ማቾች አይተዋት በጣም አስቂኝ እንደሆነች ይነጋገራሉ። ሌሎቹ ከወጡ በኋላም ሪኮ የተባለው ጓደኛቸው ግን በውስጥ ተቀምጦ እሷን በተመስጦ መመልከቱን ይቀጥላል። በዛው ቀን ማታም ሙሉ ሴቶቹ ተሰብስበው ከነሱ መካከል 10 ሴቶች ብቻ ወደ ቀጣዩ ዙር እንደሚያልፉ ይነገራቸዋል። በሚያስደንቅ ሁኔታም ሙጂ ከ10 ሴቶች መካከል ነበረች። እኔ ግን እንዲሁ ይታየኛል 100 ሴት አሰልፌ ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ምናምን ስል አይታያችሁ? ለማንኛውም ሙጂም ደስታዋን እያጣጣመች እያለ በመመረጧ ቀናት ያደረባት አንዲት ተሸናፊ ሴት ገፍትራ ወደ ውሃ ገንዳ ተከታታለች። በህይወቷ ዋና ዋኝታ የማታውቀው ሙጂም ለመንሳፈፍ በጣም ትቸገራለች። ቀስ በቀስም ወደ ውስጥ መስመጥ ትጀምራለች። በሚገርም ሁኔታ ግን ቅድም ቁጭ ብሎ ሲመለከታት በጣም ተመችታው ስለነበረ ሪኩ ዘሎ ወደ ውስጥ ገብቶ ከውሃው ያወጣታል። ራሷንም ስታ ስለነበረ በአፏም ትንፋሽ ሰጥቶ ህይወቷን ያተርፈዋል። በቀጣዩ ቀንም ሙጂ ከውሃው አውጥቶ ማን እንዳተረፋት ባታውቅም ለጓደኞቿ ግን ኪያንግ በሆነ እያለች ትነግራቸዋለች። አስቀጥለውም በኮምፒውተራቸው የትናንቱን ፕሮግራም ዩቲዩብ ላይ መመልከት ይጀምራሉ። ትዕይንቱም አስቀጥሎ አራቱን ወንዶች ማስተዋወቅ ይጀምራል። በመጀመሪያም ኪያንግን አስመልክቶን የግሩፑ መሪ እንደሆነና በኮሪያ ውስጥ የሚገኝ የአንድ ትልቅ ድርጅት ባለቤት እንደሆነም ያስረዳናል። አስቀጥሎም ከአራቱ መካከል አይን አፋር የሆነውን ሚናይ የተባለውን ልጅ ያሳየናል። ሚናይም በጣም ጎበዝ የኮምፒውተር ሳይንስ ተማሪ እንደሆነ ታሪካችን ያሳየናል። አስቀጥሎም ቱሴ የተባለውን ሶስተኛውን የግሩፑን አባል ያስመለክተናል። ቱሴም በጣም ጎበዝ ስፖርተኛ ሲሆን አባቱ ደግሞ በከተማው ውስጥ አለ የሚባል ሆቴል ያለው የባለጸጋ ልጅ ነው። በስተመጨረሻም በጣም ጎበዝ የሆነውንና 4 ቋንቋዎችን አቀላጥፎ መናገር የሚችለውን ሪኩን ያስመለክተናል። በፕሮግራሙ ላይም ከውሃ ገንዳ ያወጣትና በአፏ ትንፋሽ ሰጥቶ ህይወቷን የታደጋት ሪኩ እንደሆነ ትመለከታለች። ሙጂም ወዲያውኑ ለኪያንግ የነበራት ስሜት ደብዝዞ ከሪኩ እልም ያለ ፍቅር ይይዛታል። ታሪካችንም አስቀጥሎ የአራቱም የልጅነት ጓደኛ የሆነችውን ቱባኪ የተባለች አንዲት ሴትን ያሳየናል። ቱባኪም የሪኩ ፍቅረኛ ስትሆን ከሙጂ ጋር ከንፈር ለከንፈር ገጥሞ ባየችው የመጽሔት ፎቶም በጣም ትበሳጫለች። አጠገቧ የነበረው ኪያንግም ህይወቷን ለማትረፍ ብቻ እንደሆነ ቢነግራትም የቱባኪ ፊት ግን ሊፈታ አልቻለም። በዛው ቀን ማታም ሴቶቹ ተሰብስበው ከወንዶቹ ጋር ፎቶ መነሳት ይጀምራሉ። ሙጂም ህይወቷን ያተረፈውን ሪኩን ስትመለከተው በመደነቅ ወደሱ ሄዳ ትንፋሹን ሰጥቶ ህይወቷን ስላተረፈላት ታመሰግነዋለች። ሪኩ ግን በተገላቢጦሹ ፈልጎት እንዳልሆነና የግድ ህይወቷን ለማትረፍ መሆን የነበረበት ነገር እንደሆነ ይነግራታል። ሙጂም ንግግሩ አስከፍቷት ትታው ሄዳ ከስፖርተኛው ቱሴ ጋር ማውራት ትጀምራለች። አስቀጥላም ወደ ኪያንግ ሄዳ አብረው ፎቶ መነሳት ትጀምራለች። ሙጂም ለምን በቲቪ ሾው ላይ ሚስት ሊፈልጉ እንደወሰኑ ትጠይቀዋለች። ኪያንግም ቤተሰቦቹ በልጅነታቸው እንዳገቡና እሱንም ቶሎ እንዲያገባ ስለጠየቁት በጊዜው ፍቅረኛ ስላልነበረው ለምን ይህንን መንገድ አንጠቀምም ብለው ከጓደኞቹ ጋር እንዳሰቡት ይነግራታል። በቀጣይ ትዕይንትም ሴቶቹ ከወንዶቹ ጋር በመሆን መደነስ ይጀምራሉ።
ሪኩም ሙጂን ከተቀመጠችበት ጎትቶ አንስቷት አብረው መደነስ ይጀምራሉ። በጣም ተቀራርበውም ስለነበረ ሙጂ በመደነባበር ደጋግማ እግሩን መረጋገጥ ትጀምራለች። ትንሽም እንደቆየች የራሷን ቀሚስ በራሷ ረግጣ ተያይዘው ወደ መሬት ይወድቃሉ። በዚህም የተበሳጨው ሪኩ በወደቀችበት ትቷት ይሄዳል። ወድቃም ባለችበት አይናፋሩ ሚናይ ወደሷ መጥቶ እጁን ከዘረጋላት በኋላ በጣም በተረጋጋ መንፈስ እንዴት መደነስ እንዳለባት ያስተምራታል። በዛኑ ቀን ምሽትም ከ10ሩ ሴቶች 3ቱ ብቻ እንደሚመረጡ ይነገራቸዋል። በምርጫውም ውስጥ በሚያስገርም ሁኔታ ሙጂ ስትገኝ የተቀሩት 2ቱ ደግሞ ፉሚኖና ዩሃን ነበሩ። ታሪካችንም አስቀጥሎ ፉሚኖ በጣም የሀብታም ቤተሰብ ልጅ እንደሆነችና በልጅነቷ ግን በክፍል ውስጥ ተማሪዎች እንደሚቀልዱባት ካሳየም በኋላ በዚህም የተነሳ ከዛን ጊዜ ጀምሮ ለሰዎች ሁሉ የጥላቻ ስሜት እንዳላት እንረዳለን። ሁለተኛ ተወዳዳሪያችን ደግሞ ዩሃን ስትባል እሷ ደግሞ እንደ ሙጂ የድሃ ቤተሰብ ልጅ ስትሆን ቤተሰቦቿንም ለመርዳት ልክ እንደ ሙጂ የተሳካለትን ነበር ማግባት የምትፈልገው። ከፉሚኖ በተገላቢጦሹም ለሰዎች ጥሩ አመለካከት ያላትና በጣም ደስ የምትል ሴት ነበረች። በቀጣዩ ቀንም 3ቱ ሴቶች ወደ አንድ የናጠጠ ቤት ይወሰዳሉ። ለሚቀጥለው 3 ቀንም በዚሁ ውስጥ ሆነው ከወንዶቹ ጋር እንደሚያሳልፉ ተነግሯቸው ወደ ውስጥ ይገባሉ። በቀጣዩ ዙርም 3ቱ ሴቶች የሆነ ተሰጧቸውን በማሳየት ወንዶቹን ማስደመም ይኖርባቸዋል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ፉሚኖን በሰራቸው አብስትራክት ዲዛይን የቱሴን ጭንቅላት ተሰርቀዋለች። የዩሃን ተራም ሲደርስ በሜካፕ ችሎቷ ሸብረቅ ብላ ወደ እነሱ በመምጣት የሚናይ አይን ውስጥ ትገባለች። በስተመጨረሻም የሙጂ ተራ ሲደርስ በዳንስ ችሎቷ ሁሉንም ታስገርማቸዋለች። በቀጣዩ ቀን ጠዋትም እየሮጠች እያለ ከሪኩ ጋር መንገድ ላይ ይገጣጠማሉ። ሪኩም አብሯት መሮጥ ስላልፈለገ ስፒዱን ጨምሮ ትቷት ለመሄድ ይወስናል። ምንም እንኳን አብረው ለመሮጥ የቻለችውን ብትሞክርም በስተመጨረሻ ግን አቅቷት መሬት ላይ ትቀመጣለች። በጣም ደክሟትም ስለነበረ እዛው መሬቱ ላይ ጋደም ማለት ትጀምራለች። ወዲያውም ሪኩ ተመልሶ ወደ እሷ በመምጣት እንድትነሳ ካገዛት በኋላ የምትጠጣውን ውሃ ይሰጣታል። ላበላብ ሆኖም ስለነበር ቲሸርቱን ሲያውልቅ በትከሻው ላይ ያለበትን ትልቅ ጠባሳ ትመለከታለች። በተመሳሳይ ሁኔታ ዮሐንና ሚናይም ተገናኝተው ስለሚያስደስታቸው ነገር ማውራት ይጀምራሉ። ሚናይም መጻፍ በጣም እንደሚያስደስተው ከነገራት በኋላ ከጻፋቸው ውስጥ አንዱን ያሳያታል። እሷም በጣም ጎበዝ ጸሐፊ በመሆኑ ተገርማ አሳትሞት እንዲሸጠው ትነግረዋለች። በኋላ ላይ ሙሉ ግሩፑ ተሰብስቦ አብሮ በመሆን ሄደው የሚጎበኙት ፓርክ እንዳለ ይነገራቸዋል። ወዲያውም በአካባቢው የነበሩ ሰዎች ዮሐንን ከበዋት ሜካፓ በጣም እንደሚያምርና እንደሷ ለመስራት ምን ማድረግ እንዳለባቸው ምክር ይጠይቋታል። ይህንን የተመለከተችው ፉሚኒዮም ቅናት ያድርባታል። ወደ እሷ ሄዳም በድህነቷ ከቀለደችባት በኋላ ውድድሩን ለእሷ እንደማይገባት ትነግራታለች። በድንገትም በአካባቢው የነበሩ ሰዎች ቪዲዮ ሪከርድ እያደረጓትም ስለነበረ ይህንን የጥላቻ ንግግሯን ኦንላይን ላይ ፖስት አድርገውት ፉሚኒዮ ከሰዎች በጣም ትልቅ ጥላቻ ይደርስባታል። በሶሻል ሚዲያ ላይ የተሰጣት ያለውን የጥላቻ ኮመንት የተመለከተውም የቲቪ ሾው አዘጋጁ ወደ 4 ወንዶች በመምጣት ካሳያቸው በኋላ ጸባዩን እንድታሻሽል ይነግራቸዋል። በኋላ ላይ ፉሚኖ እና ቱሴ አብረው ቁጭ ባሉበት ስሜቷ እንደተረበሸ ስለተረዳ ሶሻል ሚዲያ ዝም ብሎ ወሬ ማቀባበል ስለሚወድ ነው ቢላትም ፉሚኖ ግን ከተቀመጠችበት በመነሳት ከአራቱ ወንዶች ድሃው እሱ እንደሆነ ነግራው ምንም ያህል እሱ ለሷ ስሜት ቢኖረውም አብራው መሆን እንደማትፈልግ አሳውቀው ትታው ትሄዳለች። በቀጣዩ ቀን ጠዋትም በረዶ ላይ ለመንሸራተት ተያይዘው ይሄዳሉ። በህይወቷ በረዶ ላይ ተንሸራታ የማታውቀው ሙጂም ምን ማድረግ እንዳለባት ግራ ይገባታል። ፉሚኖን በመሃል ገብታ እያስመሰለች እንደሆነ ስትናገር ሙጂ በድንገት ወደ ታች መንሸራተት ትጀምራለች። ኪያንግን በቶሎ አጠገቧ ደርሶ ሊያድናት ቢሞክርም ከየት መጣ ሳይባል ሪኩ ዘሎ ከያዛት በኋላ በረዶው ላይ አብረው ይንከባለላሉ። ኪያንግን በተፈጠረው ነገር ቢናደድም አደጋ ከመድረሱ በፊት ይዟት ስላተረፋት ግን ቀለል ብሎት ነበር። በዛው ቀን ማታም ኪያንግ እንዴት በረዶ ላይ መንሸራተት እንዳለባት ያስተምራታል። ይህንን የተመለከተው ሪኩም መቅናት ይጀምራል። በዛው ቀን ማታም ቱሴ ወደሷ መጥቶ እያወራት እያለ ቱባኪ የተባለች አንድ ጓደኛ እንዳለቻቸው ይነግራታል። ሁሉም ቁጭ ብለው እያወሩን ባሉበት ደሃነህ ብላው ተታው ሄደችው ፉሚኒዮ አብራ ብታያቸው በቀናት ልቧ ይደማል። በቀጣይም ኪያንግ ወደ ሙጂ መጥቶ እራት አብራው እንድትበላ ይጠይቃታል። በተመሳሳይ ሁኔታ ሚናይ በክፍል ውስጥ ቁጭ ብሎ ባለበት ከትልቅ የህትመት ድርጅት ተደውሎለት የላክላቸውን መጽሐፍ እንደወደዱትና ገዝተውት ለህትመት ሊያበቁት እንደሚፈልጉ ይነግሩታል። ሚናይም መጽሐፉን ከዮሐን ውጪ ለማንም ባለመላኩ አንድም ግራ በመጋባት አንድም በመደነቅ ወደሷ ሄዶ የምስራቹን ይነግራታል። ዮሐንም በሰማችው ዜና በመደሰት መጽሐፉን የላከችላቸው እሷ እንደሆነች ትነግረዋለች። በኋላ ላይም ሙጂ ከኪያንግ ጋር እራት ለመብላት እየተዘጋጀች እያለ ዮሐን መታ ታግዛታለች። ሁለቱ አብረው የተሳሳቁ የተመለከተችው ፉሚኒዮም መበሳጨት ትጀምራለች። ማታ ላይ ሙጂ ወደ ቀጠሮዋ ቦታ በመሄድ እራት አብረው መብላት ይጀምራሉ።
ሙጂም ማስቀጥላ ሊያገባት የሚፈልጋት ሴት ምን አይነት እንደሆነች ትጠይቀዋለች። እሱም ገንዘቡን ሳይሆን ማንነቱን የምትወድለትን ሴት እንደሚፈልግና እሷን አይነት ሴት ግን በዚህ ሰዓት ማግኘት በጣም ከባድ እንደሆነ ይነግራታል። ሙጂም ማስቀጥላ 100% ሴቶች ሁሉ ገንዘቤን ነው የሚፈልጉት ማለት እንደሌለበት ነግራው ለእራቱ አመሰግናለሁ በማለት በተቀመጠበት ትታው ትሄዳለች። በድንገትም እየወጣች እያለ ሁለት ጠጥተው የሰከሩ ወንዶች ቢያስቸግሯትም ሪኩ ከየት መጣ ሳይባል ድጋሜ ከአደጋ ያድናታል። ቆይ ምንሽ ነው የሰውዬ ድንገት ብቅ የሚለው? አስማተኛ ነገር ነው እንዴ? ለማንኛውም እንደ ሌሎች ሴቶች ገንዘቡን ብቻ ፈልጋ እንዳልቀረበችው የተረዳው ኪያንግም ተከትሏት ተነስቶ ይወጣል። ከሪኩ ጋር መሆኗን ሲመለከት በቆመበት ደርቆ ይቀራል። ትንሽም እንደቆዩ ቱባኪ ስልክ ተደውሎላት ሪኩ እንዴት አድርጎ ሙጂን ከሰካራሞች እንዳዳናት ይነገራታል። ቅናት ያንጨረጨራት ቱባኪም መልሳችሁ እንዳትደውሉልኝ እያለች መጮህ ትጀምራለች። ትዕይንታችንም አስቀጥሎ እንደ ሪኩ አይነት ጠባሳ እሷም ጀርባዋ ላይ እንዳለባት ያስመለክተናል። በቀጣዩ ቀንም ሴቶቹ ከአራት ወንዶች ከማጋር እራት እንደሚበሉ ሊመርጡ በአንድ አዳራሽ ውስጥ ይገኛሉ። አራት ወንዶችም ራሳቸው ላይ ማስክ ለብሰው ስለነበረ ማን እንደሆነ መለየት ለሴቶቹ አዳጋች ነበር። ምንም ያህል ፉሚኖ ከቱሴ ጋር አብራ እራት መብላት ብትፈልግም የመረጠችው ልጅ ግን ሚናይን ነበር። ዩሃንም ለሚናይ የተለየ ስሜት ስለነበራት ይህንን ስትመለከት ልቧ በጣም ያዝናል። ከተቀሩትም መካከል ሄዳ ስትመርጥ ምርጫዋ ቱሴ ይሆናል። በስተመጨረሻም ሪኩና ኪያንግ እንደቀሩ የተገነዘበችው ሙጂ ለሁለቱም ስሜት ስለነበራት ማንም መምረጥ እንዳለባት እንኳን ሳታውቅ ወደ ሁለት ወንዶች ማምራት ትጀምራለች። አጠገባቸውም እንደደረሰች ተደነባብራ መሬት ላይ ትወድቃለች። ሁለት ወንዶችም ልክ ሊደግፏት ሲሉ እኩል እጇን ይነኳታል። ዳኞቹም ሁለቱም እኩል ስለነኳት ሌላ ተጨማሪ ውድድር ተወዳድረው ያሸነፈ ብቻ ከሷ ጋር እራት እንደሚበላ ይነገራቸዋል። አስቀጥለውም ሁለቱ ወንዶች ወደ በረዶ መንሸራተቻው በመሄድ ሊወዳደሩ ይወስናሉ። ከሁለቱም ፍቅር የያዛት ሙጂም ማን ቢያሸንፍ እንኳን ደስ እንደሚላት አታውቅም ነበር። በስተመጨረሻ ግን ሪኩ ውድድሩን ያሸንፋል። ኪያንግም ከሙጂ ጋር መሆን ይፈልግ ስለነበረ በመሸነፉ በጣም መበሳጨት ይጀምራል። በኋላ ላይም ፉሚኖና ሚናይ እራት ለመብላት መሄድ ይጀምራሉ። በቅንጡ መኪና ውስጥም እንዳሉ የያዘችው ቡና አላዋ ላይ ተደፍቶ ቀሚሷን ያበላሽባታል። ይህንን የተመለከተው ሚናይም ወደ አንድ ቅንጡ ልብስ ቤት ወስዷት የፈለገችውን ቀሚስ እንድትመረጥ ይነግራታል። ፉሚኖም በደስታ የፈለገችውን ቀሚስ ከመረጠች በኋላ ወደ አንድ ሆቴል እራታቸውን ሊበሉ ያመራሉ። በውስጥም ሳሉ ሶስት ሆነው ተቀምጠው የነበሩ ሴቶች ፉሚኖ ላይ እየተንሾካሾኩ መሳቅ ይጀምራሉ። ፉሚኖም በልጅነቷ ያሳለፈችውን መጥፎ ጊዜ እንድታስታውስ ስላደረጋት በንዴት ተነስታ ሁሉም ላይ ካላገጠችባቸው በኋላ በአናታቸው ውሃ ለቃባቸው ትታቸው ትሄዳለች። ሚናይም ሊያረጋጋት ቢሞክር ወደሱም ዞራ አፊዛበት ትታው ትሄዳለች። በቀጣዩ ትዕይንትም እነዛን ሴቶች በቦታው የላከችው ቱባኪ እንደሆነች እንረዳለን። ቱባኪም የተላከላትን ቪዲዮ በመመልከት መሳቅ ትጀምራለች። አስቀጥላም የሙጂና የዮሐንን ቀን ለማበላሸት ማቀድ ትጀምራለች። ታሪካችንም አስቀጥሎ ቱሴ ከአባቱ በወረሰው የምግብ ችሎታው ዮሐንን ማስደመም ይጀምራል። በኋላ ላይም በመኪና እየተጓዙ እያለ ዮሐን በጫካው ውስጥ አንዲት ተኝታ ያለች አሮጊትን በመመልከቷ አቆመውላት እንዲያግዙት ብትጠይቀውም ቱሴ ግን ማንም በቦታው ላይ የለም፣ ያየሽው ዛፍ ሰው መስሎሽ ነው እያላት መንዳቱን ይቀጥላል። ዮሐንም በትክክል ሰው እንዳየችና አቆመውላትም ሊረዷት እንደሚገባ ብትነግረውም ቱሴ ግን ምንም የለም በማለት አሁንም መንዳቱን ይቀጥላል። በመልሶ የተበሳጨችው ዮሐንም ከመኪናው ከወረደች በኋላ አብረው እንደማትሄድ ትነግረዋለች። በቀጣዩ ትዕይንትም ሙጂና ሪኩ በአንድ ሬስቶራንት ውስጥ ቁጭ ብለው ሲበሉ እንመለከታለን። ውጪም ወጥተው ቡና እየጠጡ እያለ ባለሙያዋ እናቷ ሰርታ የላከችለትን ጣፋጭ ኩኪስ ትሰጠዋለች። ምሽት ላይም አብረው ወክ እያደረጉ የወደ ወዳቸውን ማውራት ይጀምራሉ። በድንገትም ከቱባኪ የቴሌቪዥን ፕሮግራሙን እውነተኛ ዓላማ ለሙጂ እንዲነግራት አንድ ሜሴጅ ይገባለታል። በቦታው ላይም ብዙ ካሜራማኖች በመኖራቸው ወደ አንድ ጥግ ወስዷት እስካሁን ድረስ ከሷ ጋር ጊዜውን ሲያሳልፍ የነበረው ካሜራማኖቹ አብረው ፎቶ እንዲያነሷቸውና በሶሻል ሚዲያ ላይ መነጋገሪያ በመሆን ዝናውን ለመጨመር ብቻ እንደሆነ ይነግራታል። በዚህም ልቧ የተሰበረውን ሙጂን ትቷት ወደ ቱባኪ ጋር ይሄዳል። ታሪካችንም ወደ ሙጂ ሲመለስ አንድ ትልቅዬ አሻንጉሊት ውስጥ ተደብቆ ያለ ሰው እንደ ሕፃን እንኪፍኛ ብሎ ካታለላት በኋላ ጎትቷት ወደ አንድ መኪና ጀርባ ይወስዳታል። ይህንንም ሲያደርግ የነበረው ኪያንግ ሲሆን እሱም በቦታው ላይ የነበሩት ካሜራማኖች እንዳያዩት ስለፈለገ ነበር አሻንጉሊቱን የለበሰው። ከመቀስፈት ግን አሻንጉሊቱን ከአናቱ ላይ እንዳወለቀው ካሜራማኖቹ ወደ ቦታው በመምጣት ፎቶ ሊያነሷቸው ይሞክራሉ። በዚህም ጊዜ ሙጂና ኪያንግ ወደ መኪናው በመግባት ተያይዘው ከቦታው ይሰወራሉ። በአንድ ሙዚየም ውስጥም ሆነው በተደጋጋሚ ሊያወራት ቢሞክርም ሁልጊዜ ከሪኩ ጋር በመሆኗ ጊዜ እንዳጣ ነግሯት ቅድምም በአሻንጉሊት ውስጥ ሆኖ ወደሷ የመጣው የሚያደርገውን ነገር ቢያጣ እንደሆነ ይነግራታል። አስቀጥሎም በጣም ቆንጅዬ እንደሆነች ከነገራት በኋላ ከንፈሯን ሊስማት ወደሷ ይጠጋል።
ሙጂ ግን አሁን ላይ ድብልቅልቅ ያለ ስሜት እየተሰማት በመሆኑ በቆመበት ትታው ትሄዳለች። ኪያንግም ሽምቅቅ እያለ ወደ አንድ ጎኑ ቢዞር ካሜራማኖች በሙዚየም ውስጥ እንደነበሩ ይመለከታል። ለሷ የፍቅር ስሜት እንዳለው በሶሻል ሚዲያ ላይ እንዲወራበት ፍላጎት የሌለው ኪያንግም ወደ እነሱ ከሄደ በኋላ ሁሉም ነገር የውሸትና ለሙጂ ምንም አይነት የፍቅር ስሜት እንደሌለው በአደባባይ ይናገራል። ይህንንም ሲናገር ከጀርባ ቆማ ስትሰማ የነበረችው ሙጂ ስሜቷ ላይ የተጫወቱባት እንጂ ሊያገባት ምንም ፍላጎት እንደሌላቸው በማሰብ በፕሮግራሙ ላይ ከዚህ በኋላ እንደማትሰራ ተናግራ ትታቸው ትሄዳለች። ሙጂ ለቀናትም ስሜቷ መስተካከል ስላልቻለ ምንም ነገርን ለመስራት እንደ ድሮ ሞራል ታጣለች። በአንድ ቀን ጧት ላይም በሙጂ እናት የኩኪስ ስራ ተማርኮ የነበረው ሪኩ ኩኪስ ሊገዛ ወደ ሱቃቸው ይመጣል። ገዝቶም እንደጨረሰ ክፍያውን ሊከፍል ሲል ሪኩ እንደሆነ ያስተዋለችው የሙጂ እናት የዛሬው በኔ ነው ብላው መልካምነቷን ታሳየዋለች። ሪኩም ከሱቅ ወጥቶ እንደሄደ ሙጂ እናቷን ልታገዛት ትመጣለች። እናቷም ሪኩ አሁን እዚህ እንደነበረ ብትነግራት እሱን ፍለጋ መሮጧን ትጀምራለች። በሚያሳዝን ሁኔታ ግን ሪኩም በቦታው ላይ ልታገኘው አልቻለችም። ከዚህም በኋላ ቱባኪ አራቱንም ጠርታቸው ይህንን የቲቪ ፕሮግራም የጀመሩት ዝናቸውን ሊያሳድጉት እንደሆነ እንጂ ፍቅር ሊይዛቸው እንዳልሆነ ዓላማቸውን ካሳወቀቻቸው በኋላ ከዚህ ጊዜ ጀምሮም ፕሮግራሙን 100% የምትመራው እሷ እንደሆነች ትነግራቸዋለች። ታሪካችንም ወደ ኋላ ከዛሬ 18 ዓመት በፊት ወስዶን ሪኩና ኪያንግ በቤት ውስጥ ሲጫወቱ በድንገት በለኮሱት እሳት ቱባኪ ላይ ከባድ የእሳት አደጋ ሊደርስባት ሲል ሪኩ የኔ ጥፋት ነው በማለት በሷ ፋንታ እየወደቀባት ባለው እንጨት ጀርባውን ሲቃጠል ያስመለክተናል። ከዚህም ጊዜ ጀምሮ ሪኩ ቱባኪ ኃላፊነቱ እንደሆነች በማሰብ በምንም ጉዳይ ላይ ሊያስቀይማት እንደማይፈልግና ከሷም ጋር ያለውን የፍቅር ግንኙነትም የጀመረው በዚሁ ምክንያት እንደሆነ ያሳየናል። በተመሳሳይ ሁኔታ ሙጂ ከቲቪ ሾው ላይ እንዳቋረጠች የሰማው የቴሌቪዥን ጣቢያው ባለቤት ወደሷ ደውሎ እንዲገናኙ ካደረገ በኋላ ፕሮግራሙን አሁን ላይ ቢያቋረጡት ትልቅ ኪሳራ ውስጥ እንደሚገቡ ገልጾላት እንድትመለስ ይጠይቃታል። ከብዙ ልመናና ጭቅጭቅም በኋላ ሙጂ ልትመለስ ትወስናለች። ቀኑም ዮሐን የተወለደችበት ቀን መሆኑን አስመልክቶ ሙሉ ጀማው ተሰብስቦ ልደቷን ያከብሩላታል። በኋላ ላይም ፉሚኒዮ ወደ ሚናይ በመምጣት በቀደም ለተናገረችው ነገር ይቅርታ ትጠይቀዋለች። በተመሳሳይ ሁኔታም ቱሴ ወደ ዮሐን ጋር መጥቶ በቀደም መኪና ውስጥ ለተፈጠረው አለመግባባት ይቅርታ ከጠየቃት በኋላ እሷ ወርዳ ከሄደች በኋላ ግን ተመልሶ ያቺን ሴትዮ እንደረዳት ይነግራታል። ዮሐንም ባደረገው ነገር በመገረም ይቅርታ እንዳደረገችለት ትነግረዋለች። ምሽት ላይም ሪኩና ኪያንግ ብቻቸውን ተገናኝተው ቲቪ ሾው ላይ የመጡበትን ትክክለኛ ዓላማቸውን ለሴቶቹ መናገር እንዳለባቸው ይመካከራሉ። ወደ ሴቶቹም ሄደው ሪኩ ይህንን ፕሮግራም የጀመሩት በትክክል ሚስት ፈልጎ ለማግባት ሳይሆን ዝናቸውን በተለያዩ ሶሻል ሚዲያዎች ላይ ለማብዛት እንደሆነ ይነግራቸዋል። ሴቶቹም እነሱን የመሰሉ ወንዶች እንዲህ በቀላሉ እናገባቸዋለን ብለው በማሰባቸው በብስጭት ምን አይነቶቹ ጅሎች ነን እያሉ ራሳቸውን መስደብ ይጀምራሉ። በመሃል ግን ቱሴ ወደ ፉሚኒዮ መጥቶ ምንም እንኳን ቲቪ ሾውን የጀመሩት ፍቅር እንዲይዛቸው ባይሆንም አሁን ላይ ግን ከሷ አልም ያለ ፍቅር እንደያዘው ይነግራታል። ፉሚኒዮም በዝምታ ተውጣ ባለችበት ሚናይ ከተቀመጠበት ተነስቶ ለዮሐን ያለውን እውነተኛ የፍቅር ስሜት መናዘዝ ይጀምራል። ዮሐንም ምላሿን ከመስጠቷ በፊት ቱባኪ ወደ እነሱ መጣ የፕሮግራሙ መሪ እንደሆነች ከነገረቻቸው በኋላ የሪኩን ከንፈር ሄዳ በመሳም ሪኩ እጮኛዋ እንደሆነ ታሳያቸዋለች። ይህንን የተመለከተችው ሙጂም ልቧ ርድብን ይላል። ቱባኪም ማስቀጥላ አንድ የመጨረሻ ዙር ብቻ እንደቀራቸውና ዙሩንም ያሸነፈው ሰው ዳጎስ ያለ ገንዘብ እንደሚሸለም ትነግራቸዋለች። ሁሉም ሄደውም ኪያንግና ሙጂ ብቻቸውን በውስጥ ሲቀሩ ኪያንግ ወደሷ በመሄድ በቀደም ለካሜራማኖቹ በተናገረው ነገር ስሜቷን በመጉዳቱ ይቅርታ ይጠይቃታል። ለሪኩም የፍቅር ስሜት እንደነበራት ያስተዋለው ኪያንግ ከዛሬ 18 ዓመት በፊት ስለተፈጠረው የእሳት አደጋ ከነገራት በኋላ ከዛን ጊዜ ጀምሮ ሪኩ በምንም አይነት ነገር ቱባኪን ማስቀየም እንደማይፈልግ ይነግራታል። በቀጣዩ ቀንም ሶስቱ ሴቶች በአንድ የባህር ዳርቻ ተገናኝተው እያወሩ እያለ ፉሚኖ ድሮ ጥሩ ባህሪ እንዳልነበራት አሁን ላይ ግን በእነሱ ምክንያት እየተሻሻለ እንደሆነ ነገራቸው ማመስገን ትጀምራለች። ፉሚኖ ቱሴን ዮሐን ደሞ ሚናይን እንደሚመርጡ መወሰናቸውንም ሲያወሩ ሙጂ ግን ለሪኩ ትልቅ የፍቅር ስሜት እንዳላት ነገር ግን የቱባኪ ፍቅረኛ እንደሆነ ትናንትና በማውቋ ስቅስቅ ብላ ማልቀስ ትጀምራለች። በስተመጨረሻ ግን የተፈጠረው ነገር ይፈጠር ብላ ሪኩን ልትመርጠው ትወስናለች። ትዕይንታችንን በቀጥታ በፕሮግራሙ የመጨረሻ ዝግጅት ላይ ይወስደናል። ሴቶቹም ወደ ውስጥ መግባት ይጀምራሉ። የሴቶቹ ቤተሰብና ጓደኞችም ፕሮግራሙን ላይቭ መከታተል ይጀምራሉ። በኋላ ላይም ቱባኪን ጨምሮ ሁሉም ሴቶች ተሞሸረው በተዘጋጀላቸው ወንበር ላይ ይቀመጣሉ። ፕሮግራሙም በፉሚኒዮ ይጀምራል። እሷም ቱሴን እንደምትመርጠው ከተናገረች በኋላ የዛን ቀን ከሁሉም ድሃው እሱ እንደሆነ የነገረችውን አስታውሳው ከልቡ ይቅርታ እንዲያደርግላት ከጠየቀችው በኋላ
እንደምታፈቅረው ትነግረዋለች። እሱም ነገር የማይሰው እንደሆነ ነግሯት እድሜዋን በሙሉ ሲንከባከባት መኖር እንደሚፈልግ ገልጾላት በሚያስደስት ሁኔታ ሊያገባት እንደሚፈልግ ይነግራታል። በመቀጠልም ዮሐን ተነስታ ሚናይን ከመረጠችው በኋላ ለሱ ያላትን እውነተኛ የፍቅር ስሜት ገልጻለት እምቢ ሚላት መስሏት ስለነበረ ዞራ እንደሄደች ሚናይ ከኋላ መጥቶ ካቀፋት በኋላ እሱም እንደሚወዳት ነግሯት በአደባባይ እንደሚያገባት ይገልጽላታል። የሙጂ ተራም ሲደርስ ተነስታ ሄዳ ሪኩን ትመርጠዋለች። ሪኩም ሄዶ መልሱን ከመስጠቱ በፊት ኪያንግ እየሮጠ ከመጣ በኋላ 2 ደቂቃ ብቻ ጠብቁኝ በማለት ወደ ቱባኪ ጋር ከሄደ በኋላ ሪኩም ለሙጂ የፍቅር ስሜት እንዳለው ስለተረዳ ከሷ ጋር ያለው የፍቅር ግንኙነት ያኔ በልጅነታቸው በደረሰባት አደጋ ምክንያት እስከዛሬ እሷን ማስቀየም ስለማይፈልግ የጀመረው እንደሆነ ነግሯት አሁን ላይ ግን ይህንን ተረድታ ከሙጂ ጋር እንዲሆን ብትፈቅድለት ለሁለቱም የተሻለ እንደሆነ ይነግራታል። ቱባኪም ይህንን ስትሰማ ተነስታ ወደ ሪኩ ከሄደች በኋላ በጥፊ ላጥ አርጋ ትመታውና ከልቡ የሚወዳትን እንጂ ሊያስከፋት ስለማይፈልግ አብሯት የሚሆን ፍቅረኛ እንደማትፈልግ ነግራው ትታቸው ትሄዳለች። ሙጂም ወደ ሪኩ ቀርባ እስካሁን ለሷ ጥሩ እንደነበረና በዚህም ልቧን እንዳሸነፈው ትነግረዋለች። ሪኩም አስቀጥሎ የቤተሰቦቹን ሀብት ትቶ ከከተማ ወጥቶ የራሱን ቢዝነስ ሊጀምር እንዳሰበ ቢነግራትም ገንዘብህን ሳይሆን አንተነትህን ነው የምፈልገው ያለችው ሙጂ የሚፈልጋት አይነት ሴት ሆና ስላገኛት እንደሚያገባት ይነግራታል። አስቀጥሎም ወደ ራሱ ስቦ ከንፈሯን እየሳማት ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።